ዝግጅቴ በቅድ በማውጣት የሰባተኛና የስምንተኛ ክፍል ትምህርቶችን በማጥናት ላይ ይገኛለሁ። የሚኒስትሪ ላይ የነበሩ ከአምናም ታቻምናም የነበሩ ሽቶችን በማምጣት ይሰሩልናል። እንዲሁም ደግሞ ይመጣሉ ብለው ያስባቸውን ነገሮች በሙሉ ደግሞ እዚህ እየመጡ በደንብ ያስረዱናል። ዝግጅቱ አሪፍ ነው። እዚህም ከሰዓት እየመጣን እንማራለን። ቤትም ያው የጥናት ፕሮግራም በማዘጋጀት እያጠናው ይገኛሉ። አማካኙ እንዳለ ከውጤቱ ያያንዳንዱ ተደምሮ በአጠቃላይ ሲሆን ከአንደኛው ከሁለተኛውም በአንደኛው 87.1 በሁለተኛው 92 ይሁን 93 እንደዛ ነው። አማካኙ 89.3 ነው እንደዛ። በእኛ ትምህርት ቤት ወደ 81 የሚሆኑ የስምንተኛ ክፍል ተማሪዎች አሉ። እነሱን ተማሪዎች ነው በማስተማር ላይ የምንገኘው። ያው እነዚህ ተማሪዎች 50% እና ከዛ በላይ የሚሆኑ ተማሪዎች ቢያንስ ወደ ልዩ አዳሪ ትምህርት ቤት ይገባሉ ተብለው ታስበው ተመርጠው የመጡ ተማሪዎች ናቸው። በወረዳው ካሉ ከተለያዩ ትምህርት ቤቶች የተሰባሰቡ ተማሪዎች ናቸው። ተማሪዎቹን ያው መምህራን በተቃራኒ ፈረቃ እገዛ በመስጠት ወርክሽቶችን በማዘጋጀት ሞዴል ጥያቄዎችን በመስራት ከዛም ባለፈ ሰባተኛ ክፍል ላይ ያለውን የትምህርት ይዘት ደግመው እንዲማሩት የክለሳ ስራዎችን በመስራት ከዛም ባለፈ የስምንተኛ ክፍል ይዘቶችን በማጠናቀቅ ተማሪዎችን የማዘጋጀት ስራዎችን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። እሺ አሁን ለሚኒስትሪ ፈተና ወይም ደግሞ ለአዳሪ ትምህርት ቤት ለመግባት ዝግጅት በጥሩ ሁኔታ ዝግጅት እያደረግን እንገኛለን። እንዲሁም የሰባተኛ ክፍልም የስምንተኛ ክፍል ትምህርቶች ካቨር እያደረግን እንገኛለን ማለት ነው። የተለያዩ ወርክሽቶችን እንዲሁም ደግሞ ካምናው ትምህርት ጋር የተለያዩ የትምህርት ይዘቶችን በማገናኘት እንዲሁም የተለያዩ ከኤክስትራ የሆኑ ትምህርቶችንን በመስጠት የተለያዩ ድጋፎችን ያደርጉልናል። እሺ ወደፊት ለሌሎች ተማሪዎች ማለት የምፈልገው ነገር ጊዜያችን አንድ ወር ማትሞላ ስለሆነች ጊዜያቸው እንደምን ማጣበብ አንበብና ለአዳሪ ትምህርት ቤት ውጭ ለመሆን እንዲዘጋጁ እመክራለሁ። ያደረገልን ነገር እዚህ ቀን ሙሉ ተጀምሮልናል እና ለብቻችን የራሳችን ክላስ ተመድቦልን በልዩ በስፔሻል በተባሉ መምህራን እየተማርን እንገኛለን። ከሌሎቹ አንጻር ያው መካከለኛ ነው ማለት ተመሳሳይ ነው። አብዛኛው ውጤታችን ሁሉም ጎበዝ ተማሪ ስለሆነ ሁሉም አሪፍ ነው። ብዙ ነናል። ቢያንስ እኛ ክፍል 40 አዛኛው ክፍል 40 ምናምን ወደ 80 እንሆናለን። አይ የመጀመሪያ እንደመሆናችን መጠን ሁሉም ነገር የተሟላ አይባልም። ላይብራሪ ምናምን ብዙ መጽሐፍ አይገኝም፣ ግን ለቀጣዮቹ እንደሚሟላ እርግጠኛ ነኝ። ውጤት ያላቸው ተማሪዎች ናቸው የመጡት። እነዚህ ተማሪዎች ሲመለመሉ የሰባተኛ ክፍል ውጤታቸው መነሻ በማድረግ የመጡ ተማሪዎች ናቸው ማለት ነው። ሙሉ ግብአቱን በማቅረብና ትምህርት ቤቱን ተማሪዎችን በማገዝ በኩል ግብአት በማሟላት በኩል ሁለተኛ ደረጃ ትምህርት ቤቱ ወይም ጎጃም በር ነው እያገዘን ያለው። ከዛ ባለፈ ጁኒየር ትምህርት ቤቶች የነሱ ምንም አይነት አስተዋጽኦ የለም። በመጀመሪያው ወሰነ ትምህርት ውጤታቸውን ለማየት ሞክረናል። ባሰብነውም ልክ የክፍል አፈጻጸማቸው የተሻለ ነው ግን አሁንም ቢሆን እኛ ከምንጠብቀው እና ካቀርነው ግብ አንጻር ግን የሚቀር ነገር ያለ መሆኑን ነው ለመግለጽ የምፈልገው። ለተማሪዎች የምንሰጠው እገዛ በዋናነት ትኩረት የሚያደርገው ያለፉ ይዘቶችን መከለስ፣ ሞዴል ጥያቄዎችን አዘጋጅቶ ተማሪዎች በክልል አቀፍ ፈተና ውጤታማ እንዲሆኑ ሊያደርጉ የሚችሉ ጥያቄዎችን ተማሪዎች ከሞከሯቸው በኋላ መምህራን እንዲሰሩላቸው ማድረግ ከዛም ባለፈ ክልል አቀፍ ፈተናውን ሊያግዙ የሚችሉ ጥያቄዎችን በማዘጋጀት በየጊዜው ለተማሪዎች የመስጠት ስራዎችን ነው እየሰራን ያለ ነው። የወደፊት እቅዴ እንግዲህ እዚህኛው ጋር የተለያዩ የትምህርት ይዘቶችን በመሸፈን እንዲሁም ጥሩ ውጤት በማምጣት ለአዳሪ ትምህርት ቤት እጩ መሆን ነው አላማ። ከዚህ ቀደም የመጣው 96.5 ነው ያመጣሁት። እንዲሁም በዚሁ ለመቀጠልም አስባለሁ። ያመጣሁት ውጤት 94.4 ነው። እንዲሁም ደግሞ ያጠናን ስልቴ ደግሞ የሰባትንም የስምንትንም የትምህርት ይዘቶች ከቨር ለማድረግ ቶሎ በፕሮግራም በመከፋፈል እያጠናው እገኛለሁ ማለት ነው። ከዛም ባለፈ የቤተ መጻሕፍት አገልግሎትም ከጎጃም በር ሀይ ስኩል ጋር በመቀናጀት እንዲያገኙ ያደረግንበት ሁኔታ አለ። በአብዛኛው ተማሪ መካከለኛ ደረጃ ላይ ነው ያለው፣ ግን ከመካከለኛ ደረጃ ወደ ከፍተኛ ደረጃ እንዲያድጉልን ነው የምንፈልገው። እዛ ደረጃ የደረሱም ምርጥ የምንላቸው ወደ አዳሪ ትምህርት ቤት ሊገቡ የሚችሉ ተማሪዎች ያሉን መሆኑን ነው። ስለዚህ የትኩረት እንትናችን አብዛኛው ተማሪ ቢያንስ ሚኒመም ለርኒንግ ኮምፒተንሲውን ወይም ዝቅተኛ የማለፊያ ነጥቡን
ያመጣሉ ብለን ነው የምናስበው። ቃንጋ ባለን ጊዜ የተለያዩ ጊዜያትን በመከፋፈል እንዲሁም ደግሞ ሌሊትን በምሽት ጋርና እንዲሁም ቀን እዚሁ ላይብራሪ ምንም እየመጣን እናነባለን ማለት ነው። ተጨማሪ ደሞዝ ምናምን ሳይከፈላቸው ነው የሚያስተምሩን። እንትን ተዘጋጅቶ ክፍለ ጊዜ ተዘጋጅቶ ሁለት አንድ ምናምን ያን ከሰዓት ስለምንማር መምህሮቹ አሪፍ ናቸው ለኛ። ለሌሎች ተማሪዎች አንብባችሁ አዳሪ ትምህርት ቤት ልክ እንደኛ ትቀላቀላላችሁ፣ አንብቡ፣ ጠንክሩ ነው ማለት የምፈልገው።